እዚህ ጋር የምታዩት ስፒድ እና እዚህ ጋር የምታዩት ስፒድ በ15 ብር ብቻ ገዝተን የምንጠቀመው ፍሪ ኢንተርኔት ነው ማለት ነው። አንሊሚትድ ነው ለ24 ሰዓት ምንም ሳይቆራረጥ የሚሰራውን አዲስ ሜትድ ይዤላችሁ መጥቻለሁ ማለት ነው። የቴሌግራም ፓኬጅ ብቻ ገዝታችሁ እዚህ ላይ ኮኔክት ስታደርጉ አሪፍ ስፒድ አለው ማለት ነው። ምንም ሳይቆራረጥ ለ24 ሰዓት ይሰራል ማለት ነው። ፓኬጅም ሳልቅባችሁ እንዴት እንደምንጠቀም አሳያችኋለሁ በዚህ ቪዲዮ። ይህንንም ቪዲዮ እስከ መጨረሻ ሳታዩት አይሰራም ምናምን እያላችሁ ኮሜንት ላይ የምትጽፉልኝ ሰዎች ተጠንቀቁ። ይህንንም ቪዲዮ እስከ መጨረሻ ሳታዩ ምንም ላይሰራላችሁ ይችላል ማለት ነው። ምንም ሳታሳልፉት ይህን ቪዲዮ እስከ መጨረሻ ብቻ ይዩና የቴሌግራም ፓኬጅ አንድ ጊዜ ከገዛን ለ24 ሰዓት እንዴት እንደምንጠቀም በዚህ ቪዲዮ ውስጥ አሳያችኋለሁ። በዚህም አጋጣሚ እኔ ለማታውቁኝ እኔ በሮችዲ ይባላለሁ። እዚህ ቻናል ላይ ቴክኖሎጂ ነክ ነገሮችንና ፍሪ ኢንተርኔት ኢትዮጵያ ውስጥ ተቀምጠን እንዴት እንደምናገኝ እዚህ ቻናል ላይ ብዙ ጊዜ ለቅቅ ያለው ሆኖም እየለቀቅኩ እገኛለሁ ማለት ነው። ይህን ቻናል ሰብስክራይብ እያረጋችሁ እኔን ማበረታታት ትችላላችሁ። በዛውም የደወል ምልክቷንም መጫናችሁን እንዳረሱ ላለሁ። ቪዲዮውን ደግሞ ስንጀምር ከዚህ በፊት እንደምታወቀው ላይክ አድርገን መጀመር አለብን ማለት ነው። ከዚህ በፊት እየተጠቀምናቸው የነበረው አፕሊኬሽኖች ብዙዎቹ ተዘግቷል። ያልተዘጉትም ደግሞ በጣም ስፒዳቸው የወረደ ነው ማለት ነው። እኔ ደግሞ ዛሬ ይዤላችሁ መጣሁት አፕሊኬሽን ዋው 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 ስፒዱ የስፒዱን አጠይቁኝም። በመጀመሪያ ፓኬጅ መግዛት አለብን ማለት ነው። ሁላችሁም ይሄንን መግዛት ትችላላችሁ። እሺ 12 እናደርጋለን በአንዴ። ከዛን የቴሌግራም ብቻ እንገዛለን ማለት ነው። አንድ ላይ ነክተን አንዳንድ እያለን ይኸውና እንደምታዩት የቴሌግራም ብቻ እንገዛለን። እዚህ ጋር እንደምታዩት እዚች ጋር እንደምታዩት የቴሌግራም ብቻ አንደኛ ላይ ያለውን የቴሌግራም ብቻ እንገዛለን ማለት ነው። እሱን ከገዛን በኋላ እንወጣለን። እኔ ኦሬዲ ገዝቻለሁ። እሱን ከገዛን በኋላ ምን እናደርጋለን? ዳታችንን እንከፍታለን ማለት ነው። ቴሌግራም ስለሚሰራ ቴሌግራም ላይ የምናወርደው ፋይል አለ ማለት ነው። ፋሚሊ ዳታችንን አንድ ጊዜ ከከፈትን በኋላ ወደ ቴሌግራም እንገባለን። በኋላ ሰርች ባሩ ላይ ስክሪን ላይ ማስቀምጥላችሁን እሱን መጠቀም ትችላላችሁ። ከፈለጋችሁ ደግሞ የቪዲዮ ዲስክሪፕሽን ላይ ያስቀምጥላችኋለሁ ወይንም እንዲህ ብላችሁ ትጽፋላችሁ። ምንም አይከብድም። ወሮችዲ 11 ስንትሉ ይመጣላችሁን የመጀመሪያውን ቻናል አንድ ጊዜ ነካ ታረጋላችሁ። ነካ ካረጋችሁ በኋላ ሁለት አፕሊኬሽን አስቀምጬላችኋለሁ ማለት ነው። ሁለቱንም አፕሊኬሽን ከየት እንደምታገኙ በዚህ ቪዲዮ አሳያችኋለሁ። የመጀመሪያው TLS ተነል ምትለዋን ይሄኛውን ታወርዳላችሁ ማለት ነው። እዚህ ጋር ያስቀምጥኩላችሁን እያነበባችሁ ማውረድ ነው። ምንም የሚከብድ ነገር የለውም። ከዛን ሁለተኛ ላይ ያስቀምጥኩላችሁ ደግሞ HTTP ኢንጀክተር ነው ማለት ነው። ዛሬ ደግሞ የምናየው በHTTP ኢንጀክተር ነው ማለት ነው። የHTTP ኢንጀክተር ፋይልም መጨረሻ ላይ ያስቀመጥኩትን ፋይል አንድ ጊዜ ነካ ታረጋላችሁ። አፕሊኬሽኑን ታወርዳላችሁ ማለት ነው። አፕሊኬሽኑን ደግሞ እንዴት እንደምታወርዱ አሳያችኋለሁ። ከዛን አንድ ጊዜ እዛ ላይ ስነካ ያመጣልናል ማለት ነው። ከገዛም በኋላ ምን እናደርጋለን? ይሄኛውን አንድ ጊዜ ስታርት ማለት ብቻ ነው ከኛ የምንጠበቀው። ስታርት ካልን በኋላ ራሱ ኮኔክት ይሆናል አይሆንም የሚለውን እዚህ ጋር ከተን እናያለን። እዚች ጋር ኮኔክት ይሆናል ማለት ነው። እዚች በተሳካ ሁኔታ ኮኔክት ሆኖልናል ማለት ነው። እኛ የገዛነው የቴሌግራም ፓኬጅ ብቻ ነው ማለት ነው። ካለ ቴሌግራም ሌላ ነገር አይሰራም ነበረ። አሁን ደግሞ ሁሉንም ነገር ይሰራል። እስቲ ወደ ዩቲዩብ ገብተን ቼክ እናድርገው። ስፒድ አለው የለውም የሚለውን ወደ ዩቲዩብ ገብተን ቼክ እናድርገው። ሁላችሁም ከዚህ በፊት በሌላ አፕሊኬሽን ነው እንጂ እየተጠቀማችሁ ነበረ። ይሄ ደግሞ አሪፍ የሚባል ስፒድ አለው። ከፈለጋችሁ አንድ ቪዲዮ ዝም ብዬ ከፍቼ ላሳያችሁ። ይሄኛው መስታወቂያ ስለሆነ እሱኛውን ስኪፕ እንለዋለን። ስኪፕ ካልን በኋላ ከፈለግን ቪዲዮውን እንዲህ እያሳለፍ ማየት እንችላለን ማለት ነው። አሪፍ ፍጥነት አለው ፋሚሊ። እንደምታዩት ምንም አያቆራረጥም። አሪፍ ስፒድ ያለው ኢንተርኔት ነው ማለት ነው ፋሚሊያንስ። ይሄው እንደምታዩት ይሄው ከፈለጋችሁ እዚህ ላይ ፊልም ማየት ትችላላችሁ። እንኳን ይሄን አይደለም ከፈለጋችሁ ፊልም ሰርቼ ላሳያችሁ እችላለሁ። አሪፍ ስፒድ ያለው ነው ማለት ነው። ከዚህ በፊት እንደዚህ አይነት ኢንተርኔት ማናችሁም ተጠቅማችሁ አታውቁም ማለት ነው። ይሄ እንደዚህ አይነት ስፒድ እስቲ ዝም ብለን ኢትዮጵያን ፊልም ብለን ሰርች እናድርግና
ኢትዮጵያን ፊልም ስፒዱን ብቻ ለእናንተ ቼክ ለማድረግ ነው ፋሚሊ ማየት ማመንና። እስቲ የመጀመሪያውን ዝም ብለን እንክፈተው። እስቲ አሁን ገና እየከፈተልኝ ነው። እስቲ መሀል ላይ አድርገው በአንዴ መሀል ላይ ይሰራል አይሰራም? ይሰራል አይሰራም? መሀል ላይ ላድርገው ፋሚሊ። እንደምታዩት ፋሚሊ መሀል ላይ ማድረግ እየሰራልኝ ነው ፊልም ራሱ ማለት ነው። ኦንላይን ላይ ተቀምጣችሁ ማየት ትችላላችሁ። እንደምታዩት መሀል ላይ እያረኩ ከፈለኩ እየጨመርኩ ከፈለኩ እየቀነስኩ ይሰራል ማለት ነው። ቲክቶክ ምናምን ደግሞ ፋ ነው ሁሉንም ነገር ይሰራላችኋል። እስቲ አሁን ቲክቶክን ደግሞ እንየው። ቲክቶክ ታለ እስቲ ቲክቶክን ከፍተን እንየው። ቲክቶክንም ፋ አድርጎ ይሰራል ፋሚሊያንስ። እንደምታዩት ምንም ሳያቆራርጥ ይሰራልናል ማለት ነው። ይሄውና እያያችሁት ነው ፋሚሊ። ምንም ማቆራረጥ የለም ማለት ነው። አሪፍ ስፒድ አለው። ይሄው እሺ ይሄንንም አፕሊኬሽን ለማውረድ በመጀመሪያ ወደ ፕሌይ ስቶር እንገባለን። ወደ ፕሌይ ስቶር ከገባን በኋላ ሰርች ባራው ላይ ሄደን HTTP ኢንጀክተር ብዙዎቻችሁ ይሄን አፕሊኬሽን ታውቃላችሁ። የማታውቁም ካላችሁ ይሄኛውን አፕሊኬሽን እናወርዳለን። ካወራን በኋላ እንደቀደሙ ፋይሉን ከየት ነው የምናገኘው? ከቴሌግራም ነው ማለት ነው። ስፒዱን ላሳያችሁ። ይሄው እንዳያችሁ ነው ፋሚሊያስ። ይሄው እንደውም በዚህኛው ይሄው ትንሽ ተጠብቆ ይጨምራል በኪሎ ባይት ፐር ሰከንድ እየሰራልኝ ነው። ይሄው እዚህ ጋር እንደምታዩት በሜጋባይት ገብቷል ማለት ነው። 2.4 ሜጋባይት ፐር ሰከንድ ገብቶልናል። እስቲ ይጨምራል አይጨምርም የሚለው 4 ገብቷል ፋሚሊያንስ በ15 ብር ብቻ ገዝታችሁ እንዲህ አይነት ፍጥነት ያለውን ኢንተርኔት መጠቀም ትችላላችሁ ፋሚሊያንስ። በዚህም አጋጣሚ ለዚህ ቻናል አዲስ ከሆናችሁ ይሄን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። እንደዚህ አይነት ጠቃሚ ቪዲዮ ይዤላችሁ እመጣለሁ። የዛሬ ቪዲዮ እንዳያችሁት ይሄ ነበረ። በሌላ ቪዲዮ እስከምንገናኝ ይሄን ቻናል ሰብስክራይብ አድርጋችሁ በሌላ ቪዲዮ ጠብቁኝ እላለሁ። በሌላ ቪዲዮ እስከምንገናኝ ፒስ